ፕሮግራማችን ጥራት ላይ እንደ መስራቱ ደግሞ ጥራትን ባህል በማድረግ ጥራታቸው የተጓደሉ ምርትና አገልግሎቶች ስናይ በገበያ ላይ ከገበያ ላይ እንዲወገዱ ሁላችንም እንደ ዜጋ ኃላፊነታችንን ልንወጣ ይገባል ማለት እንወዳለን። የተሳሳተ መረዳትና ልማድ ሆኖ የሚስተዋለው ነገር ሁልጊዜ የሆነ መልካም ነገር ስንፈልግ ወይም ደግሞ ተገቢ ያልሆኑ ነገሮችን ስናስተውል እንዲስተካከሉ የሆነ አካል ወይም ደግሞ ሌላ ሰው እርምጃ እንዲወስድልን የምንጠብቅበት ሁኔታ አለ። ይሄ ልማድ መስተካከል ያለበት ሁኔታ ነው። ምክንያቱም እያንዳንዳችን የበኩላችንን አስተዋጽኦ ማበረከት ካልቻለን የሁላችንም ድምር ውጤት ካልተሰናሰነ የሚፈለገው ለውጥ በሚፈለገው ጊዜና በሚፈለገው ቦታ ማግኘት አስቸጋሪ ይሆናል ማለት ነው። ምክንያቱም ለውጥ የሂደት ጉዳይ ስለሆነ በተለይ የጥራትን ጉዳይ ስናነሳ እኛም እንደምንከማን ጥራትን ባህል ለማድረግ እንሰራለን ብለን ስንነሳ እንግዲህ ባህል በአንድ ምሽት ወይም ደግሞ በአንድ እውነት የሚተገበር አይደለም። ሂደት ይፈልጋል። ተደጋግሞ መተግበርና መለማመድ ይጠይቃል። ስለዚህ በዚህ ሂደት ውስጥ እኛም ተሳታፊ መሆን ስንችል ለምሳሌ ዛሬ ጥራት ለኔ ብለን ሐሳባችን መግለጽ ከመጀመር ስንነሳ ወደ ገበያ ወጥተን ምርትና አገልግሎቶችን ለመሸመት ስንወጣ ሁሌ እንደምንለው ከስንት ነው በፊት ምንድነው ማስቀደም ስንጀምር ምርቶችን አንስተን ዋጋ ከመጠየቃችን በፊት ያ ምርት ከምን ተዘጋጀ፣ በምን አይነት የጥራት ደረጃ ለገበያ ቀርቧል፣ ማን ነው ፈትሾ ማረጋገጫ የሰጠው የሚሉትን ጥያቄዎች የማንሳት ልማዶች ስናዳብር እነዚህ ትንንሽ የሚመስሉ ነገሮች ተደምረው ወደ ባህል የሚያድጉበትና ሁሉም የሚያተርፍበትን የተቃና የግብይት ስርዓት መፍጠር እንችላለን። ስለዚህ ወደዛ ማደግ የምንችለው እያንዳንዳችን የበኩላችን ስንወጣ እንጂ ለምሳሌ ጥራትን ጉዳይ ስናነሳ ይሄንን ኃላፊነት ያለባቸው ተቆጣጣሪ መስሪያ ቤቶች ተከታትለው እርምጃ እንዲወስዱ የምንጠብቅበት ሁኔታ አለ። ብዙ ጊዜም እንደዛ ነው የሚደረገው አይደለ? ዋጋ በሚወደድበት ጊዜ መንግስት እንዲቆጣጠር ወይም ደግሞ በቃ ህገወጥ የሆኑ ወይ ስግብግብ ነጋዴዎች ተብሎ የሆኑ አካላትን ፈርጀን እኛ ዳር የመቀመጥ አሊያም ምን አማራጭ አለኝ ምን አደርጋለሁ ብሎ ደግሞ በዛ ሂደት ውስጥ ተሳታፊ መሆን እንጂ እንደ ሸማች ነገሮችን የማስለወጥ ጫና የመፍጠር አቅም እንዳለው ሸማቹ ተረድቶ በዛ ልክ ሲንቀሳቀስ ወይም ሲተገበራ እናስተውልም። ይሄንን መቅረፍ በሚያስችል መልኩ ግን እንግዲህ ግንዛቤ መፍጠር የሚያስችል ነው የምንከማን መድረክ። ጠቃሚ መረጃዎች እያደረስን ስለሆነ ምንከማን ብላችሁ ቤተሰብ በመሆን ጥራትን ባህል ለማድረግ በሚደረገው ጥረት ውስጥ ተሳታፊ ሆኑ ነው የምንለው።